የአላህ ባሪያ አንድ ሰውን አዛ በማድረግ መጠመዳሉ አንድ የአላህ ሰው የመንገድ ላይ ስትወጣ እዚህ በሩ ላይ አንድ የቆመ ሰው ሀብታም አይደል ምን አይደል ሙስሊም ላ ኢላሃ ኢላ ሙሐመድ ሙሐመድ ረሱላህ ይሄን አዛ ማድረግ አኺራን ሊያበላሸው ይችላል። የሙእሚን ደረጃ ይችላል። አራተኛው ከዚህ ከአራቱ ውጭ የማን ደረጃ ነው ብለናል? የሙናፊቅ ሰው አዛ በማድረግ መጠመድ። አህለ ሱና ወልጀማዓ መለያቸው የአላህ ሰዎች ተውና ሰው እንስሳ አዛ ያረጉ እንስሳ በግዳድ ላይ አንድ ዓሊም ትልቅ ዓሊም በግዳድ የሚኖሩ የነበሩት ዓሊም ሙፍቲ ቃኢም الليل የሚያስተምሩ ተሐጁድ የሚሰግዱ ያ ሁሉ የሰሩ ኸይር የምትለውን በር የሰሩ ሰው ከሞቱ በኋላ በምን አምታዩ እንዴት ሆኖ ሲሏቸው ታውቃላችሁ በምን አላህ እንደማራቸው ተሐጁዱ ኢባዳው ያው ለማስተማር ያው ለትልቅ ደረጃ እያለ በግዳድ መንገድ ላይ እየሄዱ ድመት ያሉ ዝናብ መጥቷል ስትንቀጠቀጥ ያወጣል አንስቷል የነበራቸው ምን ሆነ ጨርቅ ይሁን ምን ይሁን በርሱ ሰውነቷ እንዲሞቅ አደረጓል። በዚህ አላህ ማራቸው። ለድመት እንዲያዘነ እንዲህ ከሆነ ድመት አዛ ያደረገ ደግሞ እኮ ሪያዱ ሳሊሒን እኮ እሳት የገባች አለች دخلت امرأة من النار في هرة ድመት እና እንስሳ ጋር እንዲህ ከሆነ አንድ ሙስሊም አዛ ያደረገ ሰውስ አኺራ እንዴት ይሆናል? አንተው ገምተው እስኪ ያሳይህ ድረስ እንዲሁ ገምተው። ይሄ ነው መለያው የአላህ ሰዎች አላህ የሚፈሩ ዑለማዎች የአኺራን የሚከጅሉ ዑለማዎች መለያቸው ይሄ ነው። ተውና ሰው እንስሳ አዛ ያደረገ እንስሳ